እናት የገዛ ልጇን ገደለች። እቺ የምትመለከቷት እናት 9 ወር በሙሉ አርግዛ ለወራት አጥብታ የወለደቻትን ልጇን ጨክና ገደለቻት። እቺ የምትመለከቷት ሕፃን በአምላክ ትባላለች። ውልደቷና እድገቷ ድሬዳዋ ላይ ነው። እቺ በዚህ በኩል ደግሞ ያለችው እናቷ ነች። ከሷ ታናሽ አንድ ወንድ ልጅ አለ፣ ከሷ ጋር 2 ማለት ነው። ነገር ግን ቤተሰብ ውስጥ በተፈጠረ አለመግባባት እቺ የምትመለከቷት የነሱ እናት ከነሱ አባት ጋር ትለያያለች ማለት ነው። ከዛም ይሄንን አሁን ፎቶ ላይ ማሳያችሁን የምትመለከቱትን ግለሰብ ታገባዋለች። ከተወሰነ ጊዜ በኋላ ግን ከዚህ ከምትመለከቱት የእንጀራ አባታቸው ጋር በመመሳጠር የገዛ ልጇ ላይ በጣም ብዙ ጫና ትፈጥራለች። እንዳትማር፣ ከማንም ጋር እንዳትገናኝ ያደርጓታል። በሆነውም ባልሆነውም ምክንያት ይደበድቧታል። በርበሬ በማጠን የተለያዩ ስቃይን እቺ የምትመለከቷት እናት የገዛ ልጇ ላይ ታደርጋለች። እነዚህ ሁሉ ስቃዮች ያለ እድሜዋ የተደራረቡባት እቺ የምትመለከቷት የ11 ዓመቷ በአምላክ የመንፈስ ጭንቀት ውስጥ ሁሉ ገብታ በዚህ እድሜዋ ጸበል ላይም ጭምር ስትንከራተት እንደነበረ ይነገራል። በመጨረሻም ግን በገዛ ልጇ ላይ ጨክና አምጣ እንዳልወለደቻት በገዛ ልጇ ላይ ጨክና ከዚህ ከምትመለከቱት የእንጀራ አባቷ ጋር አንድ ላይ በማበር እቺን የምትመለከቷትን የ11 ዓመት ሕፃን ገለዋታል። በጣም የሚያሳዝነው የገደሏት ቀን ላይ ሕይወቷን ለማትረፍ በተቻላት አቅም የተቻላትን ሁሉ ስታረግ እንደነበረ ነው ፖሊሶች የተናገሩት። እስቲ አንዴ ያዳምጡ። በጣም ከሚገባው በላይ ታግላለች። ሕፃኗ ራሷን ለማዳን ያልሆነችው ነገር የለም። አልጋን ሁሉ ወደዚህ ገፍታዋለች። አልጋ መሃል ውስጥ ሁሉ ገብታ ለማዳን ከዛ ሰውነቷን አስቀየሙን ሲናየው የተለያዩ ቦታዎች ላይ ምት ነበር። የቦክስ ምት፣ የጥፊ ምት፣ የእርግጫ ምቶች ነበሩ። እቺ የምትመለከቷት እናትም ልጄን አው ገድያለሁ ብላም መግደሏን አምናለች ማለት ነው። በመጨረሻም ፍርድ ቤት ከቀረቡ በኋላ በጣም ደስ የሚለው ፍርድ ቤት ሁለቱም ላይ እናቷ ላይም የእንጀራ አባቷ ላይም የሞት ፍርድ ፈርዶባቸዋል። ከዚህ ጉዳይ ጋር በተገናኘ ከዚህ ቀደም ሰምታችሁ ላዘናችሁ አሁን ፍርዱ ይሄ መሆኑን ለማሳወቅ ነው። ይሄንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር አድርጋችሁ አድርሱልኝ። አመሰግናለሁ።